1001 ሌሊቶች፣ አልፍ ሌይላ ወለይላ፣ አሬቢያን ናይትስ። ሰላም እንደምናችሁ። ይህ የአብዱልፈታህ ሙዘሚል ኦፊሻል ዩቲዩብ ቻናል ነው። እንኳን ደህና መጣችሁ። በዚህ ዝግጅት የንባብ ልማድ ለሌላችሁ ነገር ግን ማንበብ መጀመር ለምትፈልጉ ሰዎች እጅግ ጠቃሚ የሆነ መጽሐፍ ላስታውቃችሁ እወዳለሁ። ይህ መጽሐፍ በብዙዎች ተደጋግሞ የሚነበብና የሚደመጥ ድንቅ የሥነ ጽሑፍ ሥራ ነው። በዓለማችን ውስጥ ወደ ብዙ ቋንቋዎች ተተርጉሞ ለአንባቢያን ቀርበዋል። 1001 ሌሊቶች፣ አልፍ ሌይላ ወለይላ፣ The 1001 Nights ወይንም አሬቢያን ናይትስ በዓለም ላይ ካሉ እጅግ አስደናቂ ተጽዕኖ ፈጣሪና ጥንታዊ የሥነ ጽሑፍ ሥራዎች አንዱ ነው። ይህ መጽሐፍ በአንድ ደራሲ የተጻፈ ሳይሆን በባግዳድ፣ በካይሮ፣ በፋርስ በአሁኗ ኢራን ማለት ነው፣ በቻይናና በህንድ አካባቢዎች ለዘመናት በአፍ ሲወራረዱ የነበሩ ባህላዊ ታሪኮችና ተረቶች ተለቅመው በጥንቃቄ የተሰነዱበት ስብስብ ነው። በ9ኛውና 10ኛው ክፍለ ዘመን አካባቢ እነዚህ ተረቶች በአረብኛ ተሰብስበው አልፍ ሌይላ ወለይላ ተብለው ታወቁ። ትርጉሙ 1001 ሌሊት ማለት ነው። በምዕራቡ ዓለም ደግሞ The 1001 Nights ይባላል። አረቢያን ናይትስ በሚልም መጠሪያ ይታወቃል። የመጽሐፉ መዋቅር በታሪክ ውስጥ ታሪክ ፍሬም ስቶሪ የሚባለውን የተራቀቀ የአጻጻፍ ስልት የተከተለ ሲሆን ሁሉንም ተረቶች በአንድ ማዕቀፍ ውስጥ የሚያገናኝ እጅግ አስደናቂ መነሻ ታሪክ አለው። መነሻ ታሪክ። ታሪኩ የሚጀምረው ሸህሪያር በሚባል ታላቅ የፋርስ ንጉሥ ወይንም ሱልጣን ነው። ንጉሱ በጣም ይወዳትና ያከብራት የነበረችው ባለቤቱ ንግስቲቱ በስተጀርባው እንደካደችውና ሌላ ፍቅረኛ እንደያዘች ይደርስበታል። በዚህ ክደት ክፉኛ የተጎዳውና ልቡ የተሰበረውን ንጉሥ ሸህሪያር በዓለም ላይ ባሉ ሴቶች ሁሉ ላይ ከፍተኛ ጥላቻ ያሳድራል። በመሆኑ ለመበቀልና ዳግመኛ ላለመከዳት የሚከተለውን ጨካኝ ውሳኔ በሴቶች ላይ ያስተላልፋል። በየቀኑ አንዲት ልጃገረድ ያገባል። እሷም ከሱ ጋር አንድ ሌሊት ካደረች በኋላ በማግስቱ ጠዋት ያስገድላታል። ይህ አሰቃቂ ድርጊት ለረጅም ጊዜ ይቀጥላል። በከተማዋ ያሉ ሴቶች ሁሉ በጭንቀትና በፍርሃት ያልቃሉ። ወላጆችም ሴቶች ልጆቻቸውን ይዘው ከአገር ይሰደዳሉ። የንጉሱ የቅርብ አማካሪና ሚኒስተር ለጋብቻ የምትሆን ሴት ማግኘት እስኪያቅተው ድረስ ከተማዋ ባዶ ትሆናለች። ይህንን እልቂት ለመግታት የዚሁ የአማካሪው ብዙ መጽሐፍ ያነበበች ጥበበኛና የተማረች ልጅ የሆነችው ሸህረዛድ በገዛ ፍቃዷ ንጉሱን ለማግባት ትወስናለች። አባቷ ሊያስቆማት ቢሞክርም እሷ ግን ለአገሪቱ ሴቶች ስትል ሕይወቷን ለመስጠትና ንጉሱን በብልሃት ለመለወጥ ትቆርጣለች። ከንጉሱ ጋር በተጋባችበት የመጀመሪያ ሌሊት ሸህረዛድ ለንጉሱ አንድ ጥያቄ ታቀርባለች። እሱም ታናሽ እህቷ ዲናርዛድ እንድትሰናበታት በክፍሉ ውስጥ እንድትገኝ መፍቀድ ነበር። ንጉሱም ፈቀደላት። ሸህረዛድ አስቀድማ ባቀደችው መሰረት እጅግ ማራኪና የሚመስጥ ተረት ለታናሽ እህቷ ማውራት ትጀምራለች። ንጉሱም ታሪኩን በትኩረት ማዳመጥ ይጀምራል። ሸህረዛድ ታሪኩን ስታወራ ቆይታ እኩለ ሌሊት ሲሆን ታሪኩ እጅግ አጓጊና ወሳኝ ቦታ ላይ ሲደርስ ለዛሬ እዚህ ላይ ይበቃል፣ የቀረውን ነገ ማታ እነግርሻለሁ ትላታለች። ንጉሱ የጀመረው ታሪክ ፍጻሜ ምን ሊሆን እንደሚችል ለማወቅ ባለው ከፍተኛ ጉጉት የተነሳ የሸህረዛድን ግድያ ለአንድ ቀን ያራዝመዋል። በሚቀጥለው ሌሊት ሸህረዛድ የቀደመውን ታሪክ ጨርሳ ሌላ ይበልጥ ሳቢ ታሪክ ትጀምራለች። እኩለ ሌሊት ሲሆን ደግሞ አሁንም አጓጊ ቦታ ላይ ታቆሟለች። ይህ ብልሃት የተሞላበት ድርጊት ለ1001 ሌሊቶች ይቀጥላል። በእነዚህ ጊዜያት ውስጥ ሸህረዛድ ስለ አስማተኞች፣ ስለ ጂኒዎች፣ ስለ ነገስታት፣ ስለ ፍቅርና ስለ ጀብዶች የሚተርኩ በመቶዎች የሚቆጠሩ ታሪኮችን ትነግረዋለች።
በመጽሐፍ ውስጥ ከሚገኙ በጣም ዝነኛ ተረቶች መካከል አላዲንና አስደናቂው ፋኖስ፣ አሊባባና 40 ሌቦች፣ የመርከበኛው ሲምባድ የባህር ጉዞች ይጠቀሳሉ። በዚህ ረጅም ጊዜ ውስጥ ሸህረዛድ ለንጉሱ 3 ልጆችን ትወልዳለች። በ1001ኛው ሌሊት ላይ የምትነግረው ታሪክ ሲያልቅ ልጆቿን ይዛ ወደ ንጉሱ በመቅረብ እንድትኖር እንዲፈቅድላት ትማጸነዋለች። ንጉስ ሸህርያር ግን በእነዚህ ዓመታት ውስጥ በታሪኮቹ ጥበብ፣ ፍቅር እና የሰው ልጅ ባህሪ ላይ ካገኘው ትምህርትና ግንዛቤ የተነሳ ሙሉ በሙሉ ተለውጦ ነበር። የዋህ አፍቃሪና ጥበበኛ ንጉስ ሆኗል። ሸህረዛድን ከልቡ ስለወደዳትና ስላከበራት ግድያውን ሙሉ በሙሉ ሰርዞ እሷን የህይወቱ ንግስት አድርጎ በደስታ መኖር ጀመሩ። 1001 ሌሊቶች፣ አልፍ ሌይላ ወሌይላ፣ ዘ አሬቢያን ናይትስ የሰውን ልጅ ምናብ፣ ጥበብ፣ ፍቅር፣ ጀብዱ፣ ፍትህና ህይወትን የሚያንጸባርቅ የዓለም ቅርስ ነው። ዛሬም በብዙ ፊልሞች፣ መጽሐፍትና የልጆች ተረቶች ላይ ተካቶ እናገኘዋለን። በመጨረሻም እንደ ማስታወሻ 1001 የሚለው ቁጥር ትክክለኛ 1001 ሌሊቶች ወይንም ታሪኮች አሉ ማለት አይደለም። በምስራቁ ዓለም ባህሎች እጅግ ብዙ ወይም የማያልቅ ብዛትን ለመግለጽ የሚጠቀሙበት ምሳሌያዊ ቁጥር ነው። ከዚህ ድንቅ መጽሐፍ ውስጥ ለእናንተ ለዩቱብ ቤተሰቦች ይሆናሉ ብዬ የመረጥኳቸውን ታሪኮች አዘጋጅቻለሁ። በቀጣይ ዝግጅቶች አቀርብላችኋለሁ። በተጨማሪም የቻናላችን ቤተሰብ ቁጥር 1000 ሲደርስ እጅግ አስተማሪ፣ አዝናኝና አነቃቂ የሆኑ ልዩ ዝግጅቶችን ለእናንተ ቤተሰቦቼ ይዤ ቀርባለሁ። ስለዚህ ይህን ቻናል ለምትወዷቸው ጓደኞቻችሁና ቤተሰቦቻችሁ በማጋራት የቤተሰባችን ቁጥር እንዲያድግ ድጋፋችሁን እንድታደርጉልኝ በአክብሮት እጠይቃችኋለሁ። ለምታደርጉልኝ ድጋፍ፣ ለምትሰጡኝ አስተያየትና ለምታበረታቱኝ ሁሉ ከልብ አመሰግናለሁ። በሌላ አስደሳች ዝግጅት እስክንገናኝ ሰላም ቆዩ። መልካም ጊዜ